በሉስ ቁልፉ በእጅ ነው። ሬሴ በደንብ ከነገርኩ በኋላ ወደ ቃሉ ሄደው ቁልፉ በእጅ ነው በሉት። እስኪ ቁልፉ በእጅ ነው። ቁልፉን ተጠቀመው በሉስ። ለምሳሌ ይሄ ቤት ሳይዘጋ ድራ ተዘግቷል አይደል? አንድ ሰው በምን ከፍቶ ነው የገባው? እሱ ከፍቶ ባስገበር እኛ እንገባለን ነው። እሱ ምን አደረገው ማለት ነው? ጠዋት መጥቶ ከፈተው አይደለ? ከዛ ሁላችን ምን አለን? ገባን። መልእክት አለ። እኔ በሚከፍተው ቁልፍ፣ አንቺ በምትከፍይው ቁልፍ አይዛብ በለው የደከመው በለው የወደቀው በለው ሁሉ ይገባል። ስለዚህ ምን አለ ማለት ነው? ቁልፍ ጥሪን ይወክላል። ቁልፍ መንፈሳዊ ዓለም ስልጣንን ይወክላል። ቁልፍ ስለዚህ ቁልፍ ማለት ቁልፍ ካለ ስልጣን አለው። ይሰውይ አልከፍትም ብለው ዛሬ ቢጣ እዚህ ባይመጣ እዚህ አገቡ በእርግጠኝነት አይገባም። ቁልፍ ነው። መንፈሳዊ ዓለም ላይ ጨለማው ዓለም ላይ እግዚአብሔር ምን ሰጥቶናል? ቁልፍ። በዚህች ምድር ላይ ስንኖር በምን እንደሆነ አድርጎናል? ቁልፍ ሰጥቶናል። ያ ማለት ስልጣን ሰጥቶናል። የልጅነት ስልጣን ሰጥቶናል። አሜን። ቤተ ምንድን ነው የሚባለው? አጠቃላይ ቁልፍ። ቁልፉ በእጅ ነው ባለተቋጭ። አቤት አንድ ሱቅ ኃላፊነት ተሰጥቶ ስራ ተብለ ጠዋት በሄደ የምትከፍት ከሆነ ቀን ሙሉ ሳትከፍት ሁለት ቀን ብትቀር ያ የቀጠረ ሰውዬ ያስቀጥላል። ለምን መሰለህ? ቁልፉን በታማኝነት ምን አላልክም አልተጠቀምክም። ስለዚህ ደግማ የሆነ ሰው አትሄድም። ደሞስም ሊቀንስ ይችላል። መንፈሳዊ ዓለም ላይ የተቀበለነው ቁልፍ በሌላ መንገድ ደግሞ መዝገብ ይለዋል። ቁልፍ ይላል፣ መዝገብ ይላል። እና ይሄንን መጠቀም ግድ ነው። አይ ባልጠቀም ችግር የለውም አንድ መንግስት ሰባት ገብቻለሁ ብለህ ዝም ብትል አይደለም። በዚህ ምድር ላይ ስራ እንድትሰራ ነው የተቀመጥከው። መብላት መጠጣት፣ ሽሮ፣ በርበሬ፣ ቤት መስራት፣ መኪና መግዛት፣ ይሄ ነው ብቻ ነው ህይወታችን። ይሄ ከሆነማ እነዛም ይኖራል። የኛ ግን የተለየ ህይወት አለ። ይሄ የስልጣን ቁልፍ ነው። አቤት 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 አቤት። ሁላችንም የእግዚአብሔር ቃል ማቴዎስ ላይ ምዕራፍ 16 ነው ያለው። ክብር ለማን ነው? አልሰማችሁ? ያኮረፈ ሰው አለ መሰለኝ። ቁጥር 13 ኢየሱስም ወደ ፊልጶስ ቄሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱ ሰዎች የሰውን ልጅ ማን እንደሆነ ይሉታል ብለው ጠየቁት። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ኤርምያስ ወይም ከነቢያቱ አንዱ ነው ይለዋል አሉት። እርሱም እናንተስ እኔን ማን እንደሆነው ትላላችሁ አላቸው። ቁጥር 16 ስምዖን ጴጥሮስም መልሶ